ብዙ አላቅም ያኔና ፓይለት ለመሆኑ ነው ሲባል ተመዘገብን የጽሁፍ ፈተና አለፍኩ እዛ ኢንተርቪው ጠሩን ገባው እንትን አልወድም መውደቅ ምናምን በቃ ይደብረኛልና ማንም ይወዳል ስለዚህ ይዘጋጃለሁ በደንብ እዘጋጃለሁ የሆነ ነገር ላረክ ከሆነ ስቴፕ አፕ ታረጋለህ በደንብ እዘጋጃለሁ እዛ ድቅቅ አርጌ በምችለው ተዘጋጅቼ ገባው ጥሩ ነበር ኢንተርቪው አለፍኩ ጓደኛዬም አለፈ ሜዲካል ምናምን አሉ እኔ ምልሽ አልኳት ማዘጋደ እንደዚህ እኮ ሜዲካል እየተባልኩ ነው ህክምና ቼክ ሊያረጉን ነው አየር መንገድ እኮ አልፌ የዚህ ሰዓት ነው የነገርኳት የጽሁፍ ፈተና ምናምን አልፌ አሁን አይን ጆሮ ገዛ የውስጥ እንትናችንን ኦርጋኖቻችን ምናምን ቼክ ሊያረጉ ነው ጤንነታችንን ምናምን ስላት አንተ እንኳን አታልፍም በአይንህ አታልፍም ማለች ኧረ እባክህ ምን ነው አይ በቃ እንትን ከዘራችን ነው ትንሽ ልጅ ያለው ትንሽ ታምሜ ነበር የሆነ ጊዜ አይኔን መነጽሩን አስደርጎኝ ያውቃሉ ግን ለአንድ አመት ምናምን አረኩና ቀረ አለፋ እዛ ደህና ሆንኩ እዛ ደግሞ ስልክ ላፕቶፕ ምናምን ታበዛለ ስክሪን ታበዛለ ስለዚህ አንተ አታልፍም ምናምን አለች እንዳለችው ገባው ጓደኛዬ ሲገባ ሰርጀሪ ተሰርቶ ነበር የእንትን ምንድነው የሚባለው ይሄ ትርፍ አንጀት እና እሱን ተሰርቶ ስለነበር ፍሬሽ ስለነበረ የ5ኛ ዓመት ሆነን አካባቢ ታሞ ስለነበር እሱ ፍሬሽ ነው ብለው ጣሉት እኔ በቃ አይን ምናምን እንትኑ ላይ ገባው ይቅርታ ጓደኛ የወሰደኝ ጓደኛ እሺ ገባው ስገባ የሆነ 2020 የሚሉት ቴስት አለ ልክ የመንጃ ፈቃድ ምናምን አይነት ስትታወጣ ያለው አለ አይደል እሱ ግን ይከብዳል የኢትዮጵያ አየር መንገዱ አድቫንስድ በጣም ከባድ ነው ስገባ ምንም አይታይ ከዛ እውነቷን ነው አልኩኝና አይታየኝም አልኳት ዶክተሯን እስቲ አይንህን እንደዚህ ምናምን በለው አለች የሚገርም ግን እንደዚህ ስታረግ ምናምን እኮ እንደውም በደንብ ይደበዝዛል ምናምን እንደዚህ ነገር አልኩኝ ከዛ ትንሽ እየቆየ ክሊር የሆነ ታየኝ ምናምን አለፍኩ ስገባ ነርቨስ ነበር ኦሬዲ ነርቨስ ነበርካ በቃ ወደኩ ምናምን ብዬ ታየኝ መጨረሻ ላይ አለፍኩ ነገርኳት ምናምን እሱን አለፍኩ ከዛ ያው ፕሮፊሸንሲ ምናምን እንግሊዘኛ ቴስት የሚያደርጉት ነገር አለ እሱንም ጥሩ ነበር አለፍኩ እዛ ይሄ ነገር ሲሪየስ እየሆነ ነው አልኩና ደወልኩላት ለማዘር እንዴ ይሄ ነገር ምን አልኳት ያለ ዋሳምጡ ተባለ ከዛ 7000 ብር በሰዓቱ 7000 ብር ደሞዝተኛ የሆነ ሰው ዋስ የሚሆን ምናምን የመንግስት ሰራተኛ ሲባል እንዳልኩ አዲስ አበባ ዘመድ የለም እና ምን ይሻላል ማለት እዛው ተፈለገ እዛው ምን ካለ አጽፎ የሚመጣ ምናምን ተባለ 7000 ብር ብዙ ነው በሰዓቱ ብዙ ነው ደግሞ ከዛ ከየት ይምጣ